አንድ ቀን ልጆቻችሁ ካደጉ በኋላ ልጆቻችሁን ያሳደጋችሁበትን ጊዜ ወደ ኋላ ዞር ብላችሁ ስትመለከቱት ምን አይነት ስሜት የሚሰማችሁ ይመስላችኋል? የኩራት ስሜት ወይስ ደግሞ የቁጭት ስሜት? ለልጆቼ በቂ ጊዜ ሳልሰጣቸው፣ ሲፈልጉኝ ሳልገኝላቸው፣ በደንብ ሳላዳምጣቸው፣ በጣም እኮ ስትሪክት ሆኜባቸው ነበር የመሳሰሉት የብዙ ወላጆች ጊዜው ካለፈ በኋላ የሚጸጸቱበት ነገሮች መካከል ጥቂቶቹ ናቸው። ግን ደግሞ የእነሱን ስህተት እናንተ መድገም የለባችሁም ብዬ አስባለሁ። በዛሬው ቪዲዮአችን ኮመን የሆኑ ብዙ ወላጆች ከረፈደ በኋላ የሚጸጸቱበትን እና ደግሞ በጣም አስፈላጊ የሆነውን እናንተም ጊዜው ካለፈ በኋላ እንዳትጸጸቱ ሊያደርጋችሁ የሚችሉ መፍትሄዎችን አጋራችኋለሁ። እነዚህ መፍትሄዎችም ወላጅ ለመሆን ፕላን ላላችሁም ለአዲስ ወላጆችም ሆነ ለቲኔጀር ወላጆችም ይሆናል። ይህ ቪዲዮ በዚህ ዓመት የምትመለከቱት በጣም አስፈላጊ ቪዲዮ ሊሆን ይችላል። ምክንያቱም ዛሬ የምታደርጉት ነገር ነው ለነገ ጸጸት የሚዳርጋችሁ። ይህ ቪዲዮ ደግሞ ይህ እንዳይሆን ይከላከላል። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ደግሞ ወሳኝ የሆነ ቦነስም ይኖረናል። ለመስማት ዝግጁ ከሆናችሁ እንጀምር። የመጀመሪያው ኮመን የሆነው ጊዜው ካለፈ በኋላ ብዙ ወላጆች የሚቆጩበት ነገር ፕሬዘንት አለመሆናቸው ነው። አብዛኞቹ ወላጆች በትክክል ፕሬዘንት አልነበርኩም ይላሉ። በእርግጥም አብዛኞቻችን እንደዛው ነን። ስልኮቻችን ላይ ወይንም ደግሞ በስራ ተጨናንቀን ነው ጊዜው የሚያልፈው። ለዚህም መፍትሄው በየቀኑ ለ30 ደቂቃ ከማንኛውም ዲቫይስ ነፃ የሆነ ጊዜን ማሳለፍ ነው። የመኝታ ሰዓት አካባቢ ላይ ወይንም ደግሞ የራስ ሰዓት ላይ ማድረግ ትችላላችሁ። በዚህ ሰዓትም ሙሉ በሙሉ ሀሳባችሁ እዛ ላይ ለመሆን ሞክሩ። አይ ኮንታክት ይኖራችሁ፣ በደንብ አዳምጡ። ይህም ቀላል የሆነ ለውጥ በቤተሰባችሁ መካከል እምነትንና ዘላቂ የሆነ ግንኙነትን ይፈጥራል። ሁለተኛው ወላጆች ጊዜው ካለፈ በኋላ የሚጸጸቱበት ነገር ልጆቻቸውን ከማበረታታት ይልቅ መውቀሳቸው ነው። ብዙ ወላጆች ልጆቻቸውን በበቂ መልኩ አለማበረታታቸው ይቆጫቸዋል። ብዙ ጊዜም ወላጆች ትክክል ያልሆነ ነገር እያደረጉ እንደሆነ አያስተውሉም። ልጆቻቸውንም ያንን አትንካ፣ ተው፣ አትጩህ፣ ለምንድነው አሪፍ ውጤት ያላመጣው ይላሉ። እውነታው ግን ልጆቻችሁ የሚያሳድጉት እናንተ ትኩረት ያደረጋችሁበትን ነገር ነው። ስለዚህ ጥያቄው እናንተ ትኩረት የምታደርጉት ምን ላይ ነው? ፖዚቲቭ ላይ ነው ወይስ ኔጌቲቭ ላይ? ለዚህም መፍትሄው 5-to-1 ሩልን መጠቀም ነው። በአንድ ነገር ልጆቻችሁን ስታስተካክሏቸው 5 ፖዚቲቭ በሆኑ ነገሮች አበረታቷቸው። ውጤታቸውን ሳይሆን ጥረታቸውን አበርቱ። ሳልከው ስዕል ቆንጆ ነው ከማለት ይልቅ ይህን ስዕል ለመሳል ብዙ ጥረት እንዳደረግክ አይቼብሃለሁ፣ በዚህም ኮርቼብሃለሁ በሏቸው። ለእህትህ ያለህን ቅንነት እወድልሃለሁኝ ማለትም ትችላላችሁ። ሶስተኛ ወላጆች ጊዜው ካለፈ በኋላ የሚቆጩበት ነገር ፐርፌክሽን ነው። ብዙ ወላጆች የሚቆጫቸው አንድ ነገር እውነተኛ ከመሆን ይልቅ ፍጹም ለመሆን ባደረጉት ከፍተኛ ጥረት ነው። ብዙ ጊዜ ወላጆች እውነተኛ ከመሆን ይልቅ ፍጹም ለመሆን በጣም ከፍተኛ የሆነ ጥረት በማድረጋቸው ይጸጸታሉ። እዚህ ጋር አንድ ጥያቄ ልጠይቃችሁ። ልጆቻችሁን ጥፋት አጥፍተው እውነቱን ሲነግሯችሁ እውነት ስለነገሯችሁ ታበረታቷቸዋላችሁ ወይስ ደግሞ እውነቱን ስለነገሯችሁ እርምጃ ተወስዱባቸዋላችሁ? መልሱን ለእናንተ ትቼዋለሁ። እያንዳንዱን ምግብ፣ እያንዳንዱን ስሜት፣ እያንዳንዱን ክፍል ለመቆጣጠር መሞከር እጅግ አድካሚ ነው። ይህ ነገር ለልጆቻችሁ የሚወደዱት ስኬታማ ሲሆኑ ብቻ እንደሆነ መልእክትን ያስተላልፋል። ለዚህም መፍትሄው ለልጆቻችሁ ስህተት መስራት ያለ ነገር እንደሆነ እንዲያውቁ ማድረግ ነው። እናንተም ከተሳሳታችሁ ይቅርታ መጠየቅ ተገቢ ነው። ለምሳሌ ስለ ጮህኩብህ ይቅርታ ስትሏቸው መሳሳት ያለ እንደሆነና ትህትናን የሚያስተምራቸው ከመሆኑም በላይ ኢሞሽናል ሴፍቲንም ያስተምራቸዋል። አራተኛ ወላጆች ጊዜው ካለፈ በኋላ የሚቆጩበት ነገር ለልጆቻቸው ገደብ ባለማድረጋቸው ነው። በሚገርም ሁኔታ አንዳንድ ደግ ወላጆች ከጊዜ በኋላ ለልጆቻቸው ገደብ ባለማድረጋቸው ይቆጫሉ። ልጆች ግልጽ የሆነ ገደብ ከሌላቸው ስጋት ውስጥ ይወድቃሉ። ልጆች ደግሞ ለማደግ ስትራክቸር ያስፈልጋቸዋል። ለዚህም መፍትሄው ለልጆቻችሁ ግልጽ የሆነ ገደቦችን ማውጣትና ያወጣችሁትን ገደቦች ደግሞ አጥብቆ መከተል ያስፈልጋል። ገደቡንም እንዲከተሉ ከቁጣ ይልቅ ፍቅርን ተጠቀሙ። ለምሳሌ የመተኛ ሰዓታቸው ደርሶ እንዲተኙ ለማድረግ በጣም ስለምወድህ ሌሊቱን ሙሉ ቆንጆ እንቅልፍ እንድትተኛ እፈልጋለሁ በሏቸው። ጎጂ ቃላትንና ኃይል ያዘሉ ቃላት ከመጠቀም መቆጠብ አስፈላጊ ነው። እዚህ ጋርም ቁልፉ ነገር ቀጣይነት ያለው ስራ ነው። አምስተኛውና የመጨረሻው ወላጆች ጊዜው ካለፈ በኋላ ባለማድረጋቸው የሚጸጸቱበት ነገር የራሳቸውን አእምሮ ጤንነት አለመንከባከብ ነው። የአእምሮ ጤና ሲባል ብዙ ጊዜ የምናስበው ሌላ ነገር ነው። ግን ደግሞ ብዙ ጊዜ ወላጆች ቤተሰባቸው ላይ በማተኮር ራሳቸውን ችላ ይላሉ። ይህ ጫናም ወደ ትዕግስት ማጣት፣ ብስጭት፣ ንጭንጭ፣ ከሰው ጋር ያላቸውም ግንኙነትም እንዲጠፋ ያደርጋል። ከባዶ ቃል ላይ መቅዳት አይቻልምና መጀመሪያ የእናንተን አእምሮ ሰላም መጠበቅ አስፈላጊ ነው። ለዚህም መፍትሄ ለራሳችሁ ደህንነት ቅድሚያ መስጠት ነው። በቀን ውስጥ ለ15 ደቂቃ ወክ ማድረግ ወይም መጸለይ፣ ጆርናል መጻፍ ወይም ዲፕ ብሬዝ ማድረግ ራስ ወዳድነት አይደለም። ይህም የወላጅነት ኃላፊነት ነው። የአእምሮ ሰላም ያለውና ረጋ ያለ ወላጅ ሰላማዊና ረጋ ያለ ቤተሰብን ይፈጥራል። አሁን ደግሞ ቃል በገባሁላችሁ መሰረት the most impactful tip
ልነግራችሁ። ይህም ቲፕ መቼም አይረፍድም። ታላቁ እውነታ ለመለወጥ መቼም አይረፍድም። ልጆቻችሁ 3 ዓመታቸውም ይሁን 13 ዓመታቸው ስህተት ሰርታችሁም ይሁን እንዳልተሳካላችሁ ከተሰማችሁ ዛሬውኑ እንደ አዲስ መጀመር ትችላላችሁ። ዛሬውኑ አንድ ነገር በመለወጥ ጀምሩ። አንድ ለውጥ፣ አንድ ልማድ፣ አንድ ሞመንት ኦፍ ኮኔክሽን። ምክንያቱም ወላጅነት ፐርፌክት መሆን ማለት አይደለም። ፕሬዘንት መሆንና በቀጣይነት መስራት ከልጆቻችሁም ጋር አብሮ ማደግ ይቻላል። ሀሳብ አስተያየታችሁን ኮሜንት ላይ ብታጋሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።